ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ጅማ። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ሐረር ነው። ሐረር ቲንክ ሶ። ወደ ደሴ መሰለኝ። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ጅማ። ዋሻ ሶፍ ዑመር ዋሻው ያው ነው ጅማ አይደል? ዋሻ ያረጀለ ሰይቀል ያለ ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ሐረሪ ክልል። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ሶፍ ዑመር ዋሻ አፋር ክልል። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ኬንያ። ሶፍ ዑመር ዋሻ ኬንያ። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? አፋር ነው። ሶፍ ዑመር ዋሻ አፋር ውስጥ። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? አረ አላውቀውም አላወቅሁትም። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ወደ ኢሉባቡር አርሲ። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ሶፍ ዑመር ቤንሻንጉል ጉሙዝ። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ወደ ኦሮሚያ ወደ ባሌ። ሶፍ ዑመር ዋሻ የት ክልል ይገኛል? ኦሮሚያ ክልል ባሌ አካባቢ። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ሶፍ ዑመር ባሌ። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ባሌ። ሶፍ ዑመር ዋሻ የት ክልል ውስጥ ይገኛል? ኦሮሚያ ባሌ። ሶፍ ዑመር ዋሻ የት ይገኛል? ባሌ ባሌ ብዬ አስባለሁ። ኢትዮጵያ ውስጥ ከንፈራቸው ላይ ሸክላ የሚያደርጉ ጎሳዎች አሉ። እነማን ናቸው? ኢትዮጵያ ውስጥ ከንፈራቸው ላይ ሸክላ በማድረግ የሚታወቁ ሁለት ጎሳዎች አሉ። እነማን ናቸው? ወደ ጋምቤላ ያሉት ናቸው እነሱ። ስማቸውን አላውቅም። ኢትዮጵያ ውስጥ ከንፈራቸው ላይ ሸክላ በማድረግ የሚታወቁ ጎሳዎች አሉ። እነማን ናቸው? አመርና ማ ጋምቤላ። በኢትዮጵያ ውስጥ ከንፈራቸው ላይ ሸክላ በማድረግ የሚታወቁ ጎሳዎች አሉ። እነማን ናቸው? ደቡቦች ናቸው። በኢትዮጵያ ውስጥ ከንፈራቸው ላይ ሸክላ በማድረግ የሚታወቁ ጎሳዎች አሉ። እነማን ናቸው? እርግጠኛ ነኝ ቤኒሻንጉል ጉሙዝ አካባቢ። እነማን ናቸው? ጋምቤላ። ሐመሮች። ቤኒሻንጉል ጉሙዝ። ኢትዮጵያ ውስጥ ከንፈራቸው ላይ ሸክላ የሚያደርጉት ጎሳዎች አሉ። እነማን ናቸው? ደቡብ ናቸው። እነማን ናቸው? ጋምቤላ ናቸው። ጉሙዝ ሱዳን ውስጥ። ኢትዮጵያ ውስጥ ከንፈራቸው ላይ ሸክላ በማድረግ የሚታወቁ ጎሳዎች አሉ። እነማን ናቸው? ምን አፋሮች ናቸው። ጉሙዝ ብሔረሰብ ሽናሻ። ኢትዮጵያ ውስጥ ከንፈራቸው ላይ ሸክላ በማድረግ የሚታወቁ ጎሳዎች አሉ። እነማን ናቸው? ኒዌር ወደ ቤኒሻንጉል ጉሙዝ ኒዌር ሊሆን ይችላል ብዬ አስባለሁ። ከንፈራቸው ላይ ሸክላ በማድረግ የሚታወቁ ጎሳዎች አሉ። እነማን ናቸው? ጋምቤላ። ከንፈራቸው ላይ ሸክላ በማድረግ የሚታወቁ ሁለት ጎሳዎች እነማን ናቸው? አንደኛው የኮንሶ ብሔረሰብ ይመስለኛል። ሌላኛው ወደ ደቡብ ክልል ሙርሲ። ጋምቤላ አካባቢ ነው። ሱርማ እና ሐመር። ኢትዮጵያ ውስጥ ከንፈራቸው ላይ ሸክላ በማድረግ የሚታወቁ ጎሳዎች አሉ። እነማን ናቸው? ሙርሲ። ኢትዮጵያ የመጀመሪያ ንጉስ ማን ነው? የመጀመሪያ ንጉስ አፄ ዮሐንስ። አፄ ዮሐንስ በፊት ንጉስ አልነበረም? ይቻላል እንግዲህ ይታያል። ኢትዮጵያ የመጀመሪያ ንጉስ ማን ነው? መጀመሪያ ንጉስ ኃይለ ሥላሴን አውቃለሁ። ሚኒሊክ ነው ወደ ታች ታይቱ አላውቅም። ንጉስ ሰለሞን። የኢትዮጵያ መጀመሪያ ንጉስ ማን ይባላል? ወይ ኃይለ ሥላሴ ንጉስ። የመጀመሪያው ንጉስ ኢትዮጵያ ውስጥ የነበረው ማን ነው? የመጀመሪያ ንጉስ አላውቅም፣ ግን ብዙ ናቸው። እነማን ናቸው? እና ኃይለ ሥላሴ አሉ፣ አፄ ሚኒሊክ አሉ፣
እነ ልጅ ኢያሱ ከነሱ በፊት የነበረ ንጉስ ማለት ነው። ከነሱ በፊት መጀመሪያ አላውቅም። የኢትዮጵያ የመጀመሪያው ንጉስ ማን ነው? የመጀመሪያው አላውቀውም። አፄ ኃይለ ሥላሴ አፄ ኃይለ ሥላሴ የመጀመሪያው ንጉስ። አፄ ኃይለ ሥላሴ በፊት ንጉሶች አልነበሩ?